ድርቅ ብሎ በሌማት ሁሉ ቢያንስ እኩሉ ሌማት የብቅል ሰበራው ይበላልኛ። ብቅል ሰበራ ማለት ልክ ያኔ ብቅል ሰበራ ተብሎ ነው እንጂ ጠለው ተደርጎ ምናምን ነው ሰዎቹ የሚጠሩት፣ ግን ስም አለው። ብቅል ሰበራ ይባላል። አንድ ቀን ይመጣሉ፣ በጣም እንጫወታለን ምናምን። በመነገውም የባል ወገን እኔ ለምሳሌ የኔ አማቶች ነው የሚመጡ ማለት ነው እኛ ቤት ፍጥጥም ነው የባል ፍጥጥም ምን እጭ እናንተ ደግሞ ታው በቃ ታው ፍጥጥም አለሽ። እነሱን ዝም በያቸው እሺ። ከዛ የእናንተን ደግሞ ትነግርኛለሽ። ሲጀምር አውቀሽ ነው አይደል? አይደለም ክርስቶስን አውቄ አይደለም አለ፣ ግን አለ እኛ ጋር አለ፣ ግን አለ ማሬ። ግን ደግሞ እኔ አልዳርኩም እኮ ማሬ፣ ስላልዳርኩ ነው። ሲዳር አይደለም እኮ የሚደረገው ነው የምነግርሽ፣ ባህሉን ስላየው እኮ ሲደረግ እኔ አላረግም። እኔ ማሬ እኔ ከሞፈርና ቀንበር ቢዚ ቀለኛል። አሁን ካወራሹ ነገር እኔ ስለሌላ ስለ በቀል ሰበራ ስለምናምን አላውቅም። ማጫ እሺ። ከዛ ቀጥይ፣ እኔ እነሱ ልተዋቸው። ቀጥይ እሺ። አለ አሉ አለ ይኸው እዚህ ጋር አሁን እኮ አለ። ይኸውልሽ ለምሳሌ በቀል ሰበራ የምንለው ልጅ ስለሆነች ነው አለ አለ። እኔ ስለማላቅ ነው። ያ እንግዲህ ድሮ ነው መሰል ያለው። አሁንም ማለት ይኸው እኛ ጋር ባህሉ አልቀረም። ባይዛው እንደዚህ ብዙ ጊዜ በቤተሰብ ነው የምንዳር። ማርያም አለ ወንድሞቼ ስላሉ ማለት ነው፣ ታናናሽ ወንድሞቼ። ከዛ ይኸው ቢኒን ጠይቂ፣ እንደውም እዛው የሰፈረሽን ቢኒ ታዲልሽ ወይ እንዴት ነሽ? እንዴት ናችሁ? ሰላም ደህና ነኝ። ምንድነው ወንድሜ ንገረኝ እስኪ። እኔን ታውቀኛለህ እንግዲህ። ብቅል ሰበራ አለ። ብቅል ሰበራ ሰርጉ ከመሆኑ ማለት ብቅሉ ሲጠነሰስ ማለት ነው። የሰፈር ሴቶች ምናምን ይመጣሉ፣ ተሰብስበው ብቅሉ እንትን ሲባል ሲጠነሰስ የዛን ጊዜ ነው ብቅል ሰበራ የሚባለው። የሴቶች ነው፣ ሴቶች ናቸው። ምናልባት አንቺ ስለማታውቂ ነው። እንጃ። አሁን እኔ ሰርግ ነው በቃ የማውቀው። ሰርግ ተደገሰ፣ ሽማግሌ መጣ፣ ከዛ ተጋቡ፣ ከዛ ወሰዳት። እንደው ዝም ብሎ ብድግ አድርጎ ወስድ። እኔ አሁን አንድ አክስት ነበረኝ፣ ግን እሷ በተክሊል ስለሆነ ያገባየው አባቴ የዳራት አክስት ነበረች። ግን ትልልቅ ሰው ይመጡ፣ ከዛ ታስተናገዱ፣ ከዛ ተጠነሰሰ፣ ከዛ ወሰዳት። ወስዷት። እኔ ሲሰበር ወይ ስሙን አላውቀውም። ወስዷትስ በምንድን ያገባችሁ? በጫጉላ ነው ወይስ በዝም ብሎ በቤት ውስጥ? እናንተ ሰፈር አይ ባረበት ትልቅ ደግስ ነው ያገባችሁ። ግን ትልልቆቹ ሰዎች ሲንጎዳጎዱ ነው እንጂ የማውቀው ስሙን እኔ አላውቀውም። ቤት ውስጥ እንተኮ ወደ ከተማ እንትን ስለሚል ይሄ ወደ ገጠር ነው አብዛኛው። አረ ከተማ በለው ቢኒያም መካነ ሰላም ደብረ ወርቅ ነኝ እኔ። ደብረ ወርቅ ነው ወራዳ የኔን ታውቃታለህ አይደለ? ከዛ ከተዋ ደብረ ወርቅ ከተማ ያሉትም ያውቁታል። ከተማ ያሉት ሰማይ ቢኒ ከተዋ ወደ መካነ ሰላም ነው ሲወስዳት ማለት ነው። ከዛ ትልቅ ድግስ ነው ተደግሶ የተሰረገው። ግን ምን እንደዚህ ስሞቹን ምናምን አላውቃቸውም ምን እንደሚባሉ። ያዘኝ መሰለኝ ክሎዛትና ወይ ሲያረግ ወደ ከተማ ከሆነ ወደ ገጠሩ ነው ያለው። ወደ ገጠር አለ፣ ከተማም አለ። እናንተ አዲስ አበባ እና እንደ ባህር ዳር ለምሳሌ የኛ ልጆች ባህር ዳር የሚኖሩ አሉ። እነሱ አሁን የቤተሰቦቻቸውን ባህል አይለቁም። ብዙ ልጆች አላውቅም እንጂ ባህል እኔ አላውቅም። በቃ ስለማላውቅ ነው። በቃ ማርያም በዚህ ነው ያዘው። እኔ አላውቅም። በቃ እንደዚህ አሁን ጥንስስ አውቃለሁ። ይሄ ደግሞ ወፍሩ ምንድነው የሚባለው? ድፍድፍ አውቃለሁ። ይሄማ የቤት ነው። ቤት ውስጥ ካደግሽማ ምን ድፍድፍ እኮ ገባ ነግራቸዋለሁ። የሚደረገውን አይቼ ሲድሩኝ እኔ በጫጉላ ሳቅ ስለማገባ እሱን ጠይቄ ደግሞ እነግራለሁ ነበር። እምቢ አለኝ ስልኬ። እኔ በቃ አላውቅም እንጂ ከተማም አለ እያሉ ስለሆነ እዚህ የኛ ልጆች
አለ ሁሉም አሁን ቃል እያልሹ በሞላ አለ። ግን እኔ አላቅም፣ ከተማውን አላቅም። ገጠር ግን እንዳላቃለሁ። ብቅል ሰበራ ያው ብቅሉ ሲጠነሰስ ማለት ነው እኮ ብቅል ሰበራ የሚባለው። ሴቶች የጎረቤት ምናምን ይሰበሰባሉ። ሲጠነሰስ ያ ብቅል ሰበራ ይባላል። የሆነ ምግብ አለ እንደው የሚሰሩት ምግብ ምን እንደው አላቅም። ለነሱ የተለየ በዛን ቀን ለብቅል ሰበራ ተብሎ ቀርመው የሆነ ነገር የሚጠቀሙ አለ። ጌሾው ጥበቃ ነው ተሰብስበው የሰፈር ሴቶች ጌሾ ይወቃሉ። እንደዛ ነገር። አረ እሺ ስሙን ነው እንጂ አለ። እሱ አሁን ጌሾ ሲወቀጥ ምናምን አውቃለሁ። ከዛ ጌሾ ሲወቀጥም አውቃለሁ። ከዛ ደግሞ ለሰርጉ ዕለት ተልባ ምናምን እንትን ይባልና ለዚህ ለእንትኑ ለምጣዱ እንትን ማሳሻ በቃ አይመለከታችሁም። አጠጣሻለሁ ብሎ ውሻ ሁላ በቃ አንቺ አታውቂም። አንቺ ልጅ ነሽ። አለ ማሮች አለ። ግን መጠየቅ አለብኝ ታውቃለህ። ብጠየቅ አሁን እኔ አላቅም ማለት የለብኝም፣ መመለስ አለብኝ ነው መኖር አለ። ግን ወደ ከተማ አላውቅም። እውነት ለመናገር ከተማ ላይ ያው ገጠር ግን እንዳላውቃለሁ። እስኪ ሳቡ ደመቀን ጥንቅሹም ካለ ሳቡልኝ ላጋር ማለት አልዬ። ከዛሳ ንገሪኝ። ከዛ ማሪ እንደውም ጥሩ ወሬ ላውራሽ የማያዘው የባልና የሚስቶችን ውዴ፣ እሱን እናውረው። ይሄንን የቤቱን ነገር የቤቱን ዲቋና ካላወቅሽ እንግዲህ ምንም ማድረግ አልችልም። አዛባ የባልና የሚስቶችን እናውረው፣ የሚጣፈጠውን ወሬ አይሻል እና በጫጉላ ይኸውልሽ፣ በጫጉላ እንዴት ይደረጋል መሰለሽ? ያኔ ተጋብተው ጨርሰዋል ዞሮ አይደል? ሌላውን አበባ ስጠኝ ደሜ እንዳስገባ አበባ ስጠኝ። ሚውት አርግ አቡፋ ነው። ቆይ ከዛ ይጋቡና ለምሳሌ አንቺ የወንድ አካል ከሆንሽ እኔ ምራት ማለት ነው ላንቺ አማቼ ምራት እንጂ እኔ ምራትሽ ነው የምሆን። አንቺ ነሽ አንቺ የባሌ እህት ነሽ። እንደ ልክ እንዳይት አይትማ ምራትና ምራት ነው። ዋርሳንም ዋርሳ ደመቀ ያውቃል ማሪ። ከዛ የጫጉለው ወሬ እና ቆይ ከመሃል እንጉረድና እናወራው። እዛ ጫጉላ ውስጥ ያኔ ጨራርሰው ይሄዳሉ። ጫጉላ ውስጥ ወደ መኝታ ይባላል። ከብዙ ሰርገኛ ውስጥ አንዱ ለምሳሌ ደመቀ ሊመረጥ ይችላል። አንቺና ቢኒ ጫጉላ ውስጥ ማለት ነው። እኔና ቢኒ ተጋብተን ለምሳሌ ከዛ የቢኒ ሲርሚዝ የሚሆነው ልክ ኃላፊ የሚሆነው ደመቀ። ከዛ ጫጉላ ውስጥ ትገቢያለሽ። ደመቀ እንግዲህ ይቆጣጠራል ምናምን፣ ልጆቹ መተው እንዳያዳምጡ ምን እንደምትሰሩ ምናምን ያለችትን ነገር ያዳምጣሉ። እነሱ ደግሞ መጮህ አለ፣ ማልቀስ አለ፣ አልሰጥም ማለት አለ። አልሰጥም ካልሽ ሁሉ ትደበደቢያለሽ በአለንጋ። ባሌ ነው ደመቀ ነው የሚደበድብሽ። ባልሽም እዛው በጥፊ በለው ነው ዝም ብሎ ከፊት ከኋላ እንዴ። እኔ ባሌ ያገባሁት እንትን ደመቀ ሊደበድበኝ ነው እንዴ? አልሰጥም ካልሽ ኃላፊነት ተሰጥቶታል። ልክ አሁን እኔ የሆነ ሰዓት ምን ገጠመኝ መሰለሽ? እንደዚህ ተመርጦ ትልቅ ነው ልጁ፣ ግብዳ ነውና የእንትኑ ማለት ነው። ልክ እንደደመቀ ኃላፊው ጫጉሎውን ዙሪያውን የሚጠብቅ ሰው እንዳያዳምጣቸው ምናምን። ከዛ የሆነ ሰዓት ሱክ ስል አላየኝም ነበረ። ተደብቄ እንደዚህ እያጆር ውው ትላለች ልጅቷ፣ አልሰጥም ብላ ማለት ነው። አልሰጥም ብላ ከዛ እንደዛ ሆና እየጮች እኔ ሳዳምጥ ልክ ያ ልጅ ድርስ አለብኝ። ከዛ እዚህ ጋር ሁለቴ ሲሰጠኝ ባለንጋ እሮጣለሁ ስል በዚህ እስካሁን ራሱ ምን ቤት ይመላጠዋል። የበቆሎ አገዳ ብታይ የሷ ድንግል ሳይሄድ የኔ ድንግል ሄዶ ቁጭ አለ፣ በግሬ ገባ። ማሬ ምን ስሬስ ይሄ ነገር ገጥሞኛል። እናት ባለየው ሳይሆን የሚደባደበው ኃላፊው ሚዜው ነው። ሚዜው ካገኘሽ ገደለሽ። ሚስቲትዬትም ደግሞ ካልሰጠችም አለቀልሽ። በሞትባቸው ሳስ መጥቷል። አለንጋ ይገላል እንዴ?
አፍንጫዋ ወይ ነው እንዲመስል። በእኛ ጋር ግን ይኸውልሽ አሁን ቃል ያልሽው ማለት ነው የባል ስርሚዜ እሷን አይገርፍም፣ ባልየው ነው የሚገርፋት። አይሽ እኛ ጨዋ ናቸው ማሪ ነው ጫንቱን በአለንጋ ይዞ ማርያምን ይማታል። ገርፍም የሚገርፈው እንደውም ባልየው ነው የእሷ። ከዛ በፊት ባልየው አይጨክንም ስለሚፈራ ይውሸከሸካል። ታውቃለህ ሚዜው ሲጀመር ሚስቱን አይነካም። ይናዳኛል እንዴ ነውር አይደለም እንዴ? እነቤቴን ይማታሉ። ተውማ ባልየው ምናልባት ይዛ ካልመጣች ማን ነው የወሰደው ብሎ ይገርፋታል። ከዛ የወሰደውን ሰው ትናገራለች። በእኛ ጋር አልሰጥም ካለሽ ሚዜውም ይማታል። እኔ ደርሶብኛል። ለአዳምጥ ሰድም ተደብድቤያለሁ። አልሰጥም ሳይሆን ድሮ በእናቶቻችን ጊዜ ነው ያለው ይሄ እያሉሽ ነው ኮሜንት ላይ ራሱ። አሁን እኔ አሁን ከተወለድኩ አይደል እንደ በቆሎ አገዳ በግሬ ይገባው ለአዳምጥ ሰድም ከዛ ው ትላለች። ከዛ ሰውየው ደግሞ ኧረ እባክህ የሰው ልጅ ገለህ እባክህ እንዳታስይዘኝ የዛሬን ትደርበት እደሩ አልፈህ ወደ ቤት ስገቡ ዘው ተዘው እንትን ትላለህ ተባለ። እና እንደዚህ አይነት የገጠር እመቤቴን የገጠር ሰርግ በጣም አሪፍ ነው። አሁን ላይ እንደምታየው በጣም የሚያስጠላ ነው ያለ የደረስንበት። ደመቀ ምን ሆነ ነው? እኔ እንጃ። ደመቀ አይሰማም። እሱ አያወራም። ሲጀምር ሊያወራ ነው ብለሽ ነው የገባ? አይናፋር እኮ ነው። አረ ያወራ ነበር። እንግዲህ እኔ በ11 ዓመቴ ከዛ ተጋቡ። ከዛ አለቀ። 10 ቀን ነው መሰለኝ ጫጉላ። እኛ ጋር 3 ቀን ነው። ወደ እናንተ 15 መሰለኝ። የሙስሊም ይመስለኛል 15 ቀን አይደል? አረ ወደኛ 10 ቀን ነው ጫጉላ። እኛ ጋር 3 ቀን ነው። የሙስሊሞች ግን 1 ወር ሁሉ የሚቀመጥ አለ። እኛ ጋር ሙስሊሞች ሰርግ ስንሄድ 30 ቀን አንድ ወር እንዴ 1 ወር እስማ የሙስሊሞች ነው። እኛ ጋር የሙስሊሞቹ 1 ወር 40 ቀን ሁሉ የሚቀመጥ አለ ጫጉላ እዛው ውጭ ላይ። የኔ ስልክ አልሰራ ብሎ እኮ ነው። እንዴት ናችሁ? እንዴና አለና ብቅል ሰበራው አለ። ግምጃዬ ስለማታውቅ ያው በልጅነቷ ነው የወጣችው። ምንም አታውቅም ግምጃዬ እኮ አላውቅም። እኔ ደምቀን ያሳደገኝ እኔ ደመቀን ያሳደገኝ እኔ ባይዘወይ ቃልዬ ያው አታውቅም ግምጃዬ ገና ህፃን ናት። አሁን ምንም አታውቅም ስለባህል። ሁለተኛ ይገረፋል አልሽው ደግሞ ሚዜ ይገረፋል። ውጭ ላይ ሰው ካገኘ በጫጉላ ዙሪያ ካገኘ ላጥናው ነው በደንብ የሚገረፈው። ሙሽራዋ ይዛ ካልመጣች ባሏ ለማን ነው የሰጠሽው ለምንድን ነው ምናምን ብሎ ይገርፋል እንጂ ሚዜ አይገርፋል። አይደለም አልሰጥም ካለሽ ትደበደቢል እንዴ? አልሰጥም ማለት ነው ሚዜ አይደበድብም። ታዲያ አልሰጥም አባቴ ሳውን ዝም ይላል። ደምቄ ጫጉለው ፈቅ ተብሎ ነው የሚሰራ። እሱም አይሰሙም እነሱ እኮ ጨዋታ ላይ እንደሆነ ነው። ቃል እንዴ እኔ ድፍት ነው የማደርገው። ለምን ይገርፈኛል? ቃልዬ መድኃኒዓለምን የምን እንትን ማለት ነው። በጣም ያጠራግር ነው አባቴ ድረስ እያልኩላት በሩጫ አሁን ነቅተናል። ማንም አይነካንም። ድሮ እንጂ በገጠር እንደነበርና አሁን ዝም ብዬ ሲነካን እንደ እንኳን እኔ ደምቄ ስማኝ ደግሞ በእኛም አለ ወደታች 1 ወር እስከ ምናምን የሚሞሸርበት ቦታ አለ። እንግዲህ ያው በየቦታው ይለያያል እንጂ እስከ 1 ወር የሚሞሸርም ክርስቲያንም ሆኖ ራሱ እኛ ጋር አሁን ተዋለ። እኔ በርግጥ አላቅም። የዛኔ 10 ሊትር እያስኩ ነው የምታቀኝ 10 ሊትር ጀሪካንና አሁን እኛ ጋር እንትን ይሄንን ብቅል ሰበራ የሚባለውን እኔ እናቶችም ጋር ገብቼ ስለማላቅ ነው መሰል እሱን አላቅም። ከዛ ደግሞ ጫጉላውንም ግርፋቱንም ይሄ ዝም ብሎ
እኔ ይሄን አላውቅም። ዝም ብሎ ሰርግ ነው በቃ ሲወስዳት ነው እኔ የማውቀው እዛ ላይ ነው የማውቀው እንጂ እኔ ብቅል ሰበራ ገለሙት ድፍድፍ እና ጣላ ነው የማውቀው። ከዛ የሰርጉ ዕለት ስጋ ይመጣል ይታረዳል። ታቂማ አንቺ ሲጀመር ሰርግ ራሱ በልተሽ የምታውቂ አይመስለኝም። የምር በህፃነቷ አታውቅም። የሪ ስትዳር ነው የማውቀው። እሷም ስትዳር አላውቅም በስነ ስርዓት። አሊ አንቺን ማን የወሰደው? ጤፍ ሸክም ነው የኔን በጥሶ ይጣል። የምር በጣም ነበር የምሸከመው እህል ነገር ምናምን ነው በጥሶ ይጣለች አንቺ ልጅ። ኧረ ተይ። ኧረ እኔ በሸክም ነው ሄደ ሲጀምር ማንም አልለካኝም። እንግዲህ ጤፍ ተሸከሚ በጣም እንደ አህያ ነበር ከምሬ። እንጨት በለው በረሃ ወረጄ ከቀን ሁለቴ ነው። ኧረ አይሄድም አባባል ነው አይሄድም። ኧረ ምንም የለም። ማን አየው? ይለየል እንዴ ሲኖር ቆይ ሰው ጋር ነይ። ቆይ ግድ የለም ሌላሳ ደምቄ ሌላሳ ምን አለ? አሁን በእኛ በቦረኖች ባህል ምን ባህል ያለ? አሁን ብዙ ጥያቄዎች ባይዘው ይጠየቃሉ፣ ግን አላቅም ብዬ ነው የምናገረው። ምክንያቱም ባህልን የማታቂ ከሆነ ሙሉን የማታቂ ከሆነ ለማውራት በጣም ከባድ ነው። እንኳን አይደለም የምታቂውን ብትናገር ያው የዛሬ ዘመን ሰው ትክክለኛውን እንኳን ወይ ስህተት ነው ብሎ ስህተትሽን ነው የሚያበዛውና ባህል ከአንድም ሁለቴ ተጠይቄ አላቅም ስለ ባህሉ ስለማላቅ፣ ግን ባህሉን እኔ የማውቀው እንደዚህ አሁን ተሰብስቦ መብላት ይከብዳል። ገጠር ላይ አሁን እኛ ጋር አንድ ሰው ሲያገባ ለመጀመሪያ ሲተዋወቅ በማህበርም ሆነ በሆነ ነገር ብቻ ሰው ጋር ይተዋወቃል። ጀምር በቃ ባህሉ ከኛ ጋር አንድ ነው አለቅ። ያው ልክ እንደኔ እንዳወሩት በማህበር በምናምን አለ ልጅ ለልጅ ምናምን ይባላል። ከዛም በኋላ ያው ጎጃም ጋር የሚለያየው የእናንተ ይፈጥናል፣ የኛ ግን እስከ 4 አመትም ወይም እስከ 2 አመት ተዋውቆ የሚቀመጥ አለ። ከዛም በኋላ የሚጋባ ማለት ነው። እኛ ጋር አይቆይም። እነ ቃል ጋር ደግሞ 1 አመት በላይ አይቆይም። እንደው ግፋ ቢል 1 አመት እንጂ 4 ምናምን አንቀመጥም። እኛ እንደዛ ወዲያው ነው ፍንፍን ነው ፍንፍን አርጉት ናይ መላ ነፋሳ ይግባው ናይ መላ የዛሬው አዱኛ የጎጃሞች ነው አሻሻ ስማ ደሜ ወይ ተውበሻል አሉ አለ አይደል? እናንተ ጋር የለም። አዎ ተውበሻል አሉ አለ እንጂ ዝም ብቃለው አለ። አሁን ደግሞ ነገቷት ገጠር አላውቅም ብላ ደግሞ እንዴት ነሽ እያሉ እንደዚህ አይነት አለ እንጂ ተውበሻል አሉ አላውቅም። እሺ ይቅርታ አድርጉልኝ። እኔ ነገ ጠዋት ሪከርድ አድርገው መልክን ራሱ በመጣት አታውቅም። ተውበሻል አሉ አይባልም። እኔ ሰምቼ አላውቅም ነው ይባላል አሉ ግን ወይት የሚለኝ የለም። እንደዚህ ነው። ቆይ እስኪ ልዝፈንና እንደዚህ ነው እናንተ ሸቴ ወይና ረግ ማለይ ምድር ማርያምን ይሄማ እናንተ ጋር ይኖራል አለ እሸቴ ወይና ረግ ብሎ እገልዬ ባለማረግ ምናምን ይባላል። ባልተ የዳረው ማለት ለምሳሌ ቢኒ ልጁን ከዳረ ማለይ ምድር ቢኒ ልጁን ሲድር አሻሻው ይባላል። የዚህ ቤት ባለቤት ነይ መላ እንደው መላ ቆሜታ ጠየቂ ነይ መላ እንደው መላ ያደረግሽው ጠላ ነይ መላ እንደው መላ ጠጅ ነው አረቂ ነይ መላ እንደው መላ በቃ ይቺን ሙዚቃ ሳታቋጥም ዝም በሉሽ የለም የምትሉኝ ዝም በሉ ይመርበት። ይቺ ሙዚቃ ሳታቋጥም አባይ ሞላ በለይና አባይ ሞላሉ ዳር እስከ ድንበሩ አባይ ሞላልሽ አንቺ እድል የለሽ። እቺ ዘፈን የለም እናንተ ጋር ቢኒን ጠይቅ። ቢኒ የለም አለይ ምን አባይ በላይና በታችና
አለኝ። የለም ቅድም አንቺ የዘፈንሽው ምን ነበረ? ቆንጆች የሚዘፍኑት እስከ 5 ቀን ሰርጉ ሳይደርስ ደግሞ ምን ይላል አለ? የለም 5 ቀን ሳይደርስ ቅድም ማርያምን የሌለውን እንዴ አንዳንድ ወረምቶች ወይ ደግሞ ወይ ማለት ነው። መካነ ሰላም ማን ነው ከለላ የምትሉትና ምን የምትሉት የተለያየ ነው የሚሆነው ወይ? አረ የከላላ ቆንጆች እኮ ሲዘፍኑ ማሬ እነሱ ይያላል ለማንኛውም ሀገር እኔ እንግዲህ እንዳሻሽኝ ለራሴ ካወራው ምን አገባኝ እንዲያሻሽ ከሳምንት በፊት ዘፈን አለ ቆንጆ ይዘፍናሉ ጎረምቶች። እሺ የምራት ስም ስታወጡ የምን ስም የምራት ስም ከመጣሽ በኋላ ነው ታገኘው ማወይሽ ድንበሬ አለማየሁ እኛ ጋር የለም። እኛ ጋር የለም እንደው አታውቃ ነው እንዴም አረ ማርያም ነው ሳታቀም እኔ ማርያምን አላውቅም እንዴ በቃሽ ተውት። እኔ ሰታውት በቃ ይቅርብኝ። ህፃን ልጅ ሲወለድ ነው ስም የሚወጣው። ህፃን ልጅ ሲወለድ ተሰብስበው ይወጣል። አዎ ኖ አለ በእኛም ካለ እንደዚህ ልጅቷ ስትገባ ቤተሰብ ያወጣል። እናትና አባት አረ ሲጀመር አክስት አጎት ሁሉ አይቀርም፣ አያት ሁሉ አይቀርም። እንዲህ እንደውም እየተዳሰ አያቶቿ ምናምን የባሌ ማን ነው ለምሳሌ አማቶቿ ማለት ነው። በሰርጉ ሁለተኛ ቀን ነው። እኔ የደመቀ ሚስት ብሆን የደመቀ ቤተሰቦች እንደዚህ እንደውም እንደዚሁ ጀርባዬን እንዲየደባበሱ ነው ስም የሚያወጡ። ምን ሆነች? አለህ ቢኒ ኑና ነው ወዴት እንደሄደች አለገ ምን የሆነ ድምጽ የሰማሁት አንተ ጋር ነው ወይስ እሷ ጋር ነው? እሷ ጋር ምንድን ነው? ምን የውሻ ድምጽ ነው ወይስ የሰው ድምጽ ነው? ኧረ ጉድ ፈላ። የሆነ የውሻ ድምጽ ወይ ያለ ነው መሰለኝ። ምን አስደነገጠኝ እና አሁን እንዲያው ከዛ መኖር ለመኖር የሚሞከረው ድንገረሽ አሁን በእኛ ጋር በሁለተኛ ቀን የቤተ ዘመዱ ይባላል አይደል? እሱም ሁለተኛ ቀን ከሰርጉ ሁለተኛ ቀን በዛን ሰዓት ነይመላ ሲሉ ሙሽራው ይሞክራል። ያኔ ነው እሷ ብትጮህም እንዳይሰማ ማለት ነው። አሬዲያ ሰዎቹ ምናምን ወደዛ እንዳይጣጉ ሚዜው ባለንጋ ይማታል። ሚዜው ይጠብቃል። ካለ ነው ካለ ነው እንጂ እኮ መስጠቱ አይቀርም እኮ መስጠት ሳይሆን ያኔ መስጠትማ ግዴታ ነው እኮ ግን ሌላ ነገር አለ። ካለ ይዛ ካልመጣ የሆነ ተረት አለ እኮ ቢኒ አውድማ ገብታችሁ አትሙሉ ብጫ ጉላ ገብታችሁ ምንድን ነበር? እኔ አላውቅም። እኔ ያለ ገራት ወይ ወስበይ ነው የሚባል አቡ ሳያ ምን ነበር ይሄ ተረት? ጫጉላ ገብት ማን ነው? አውድማ ገብታችሁ አትሙሉ ብጫ ጉላ ገብታችሁ ምን ነበር? ጫጉላ ገብተነ አውድማ የሆነ ተረት አታውቅም? አውድማ ገብታችሁ አትሙሉ ብጫ ጉላ ተገብቶ ኧረ አላውቀውም ረስቼው ይሆናል። ዛሬ ባላውቀውም ገደላችሁ ነው። ቆይ ዝቋስ እያየው ስለሆነ ነው። አንዳቸውን ኮቡ እንዳቻውን እነዚህ ሰይጣኖች ያስገቡብን ነው። ደግሎች አራ ግምጃ ስነ ስርዓት ማንንም ደግፊው ደግሎች ወይ ስልክ እዚህ ላይ ተለያየ ያየ እንደሆነ ብታየው ኧረ የማን ደጋፊ ነው እሱ? የእንግሊዝ ነው የእንትና አርጀንቲና አይዋ ቆይ ኧረ ወጉዱ ይሄን ኳስ ወዲያ ቢኒ አውራ የማይጫጉለውን ምንድነው ኳስ አርጀንቲና አንድ ያስገባ እኩል ሆኑ። እያየሁ ነው ያስወሰደችው ሰውዬ ተጠይቆ ስትገረፉ
ትናገራለች። ያ ሰውዬ ይደበደባል አይደበደብም? በእናንተ ቃል ድንግሏን የወሰደው ነው በፊት የወሰደው አትጠየቅም። ሲጀምር ሰውየውንም አትናገርም። ያው ማን የወሰደው ስትባል ከሌላ አትል ትችላለች። እኔ እንደዛ ሰምቼ አላውቅም። እኛ ጋር እስከምትናገር ድረስ ትገረፋለች፣ ግዴታ ትናገራለች። ሲያማት ያንን ሰውዬ ይፈልጋል። ከዛ ሄዶ ባሏ ይደበድባል፣ ይገጥማል። ያንን ሰውዬ ማውጭ ነው እንዴት የወሰደው ሰውዬ ተፈልጎ አው ይደበደባል። እንደዛ ነበር። አሁን በእኛ ጋር ይሄ ጥሩ ነው። ይሄኛ ጋር ነው ያለው። በጣማለ ዶክስም ይሄ ጥሩ ነው ቢልዬ፣ ይሄ ጥሩ ነው። ምክንያቱም መደብደብ መቻል አለበት። አዎ ማሮቼ፣ እኛ ጋር ማርያምን እንደዚህ ሰው ምናምን አይደለም። አራብሽም ባበል ወንድሜ። አዎ የቦረ ነው አለ ሚዜዎችን ይይዝና ባልዮ ሚዜዎችን ይዞ ገበያ ቦታ ወይ ደግሞ የሆነ መንገድ ላይ እሱ ሀገር ይሄዳል። እሷ ስሙን ስለምትናገር ሄዶ ይገጥማሉላ። ከዛ ይደበድባል። ካሸነፈው ሳያኛው ልጅ ጀግና ከሆነ ይሄ ሚዜዎችን ይዞ ይሄዳል። ከተመታም ተመታ ነው፣ ምንም ማድረግ አይቻልም። ወይ ተመቶስ እንዳይመጣ ተመቶ መምጣት የለበትም። መቶ ነው መምጣት ያለበት። ያው ሊመታም ይችላል፣ አይታወቅም እኮ። አይ ግምጃ አንቺማ ግምጃ ማንን ነው የሚደግፈው? ሰውየው ማንን ነው የሚደግፈው? አርጀንቲን ማንን? ሰውየው የሚደግፈው ማንን ነው? እያየ ነው አልሽው። ሰውዬ አርጀንቲናን። አውዝ ቢላህ ተቃጠልን። አሁን በስተመጨረሻ ኮስተር እኮ ነው ኮስተር እኮ ነው አርጀንቲናን የሚደግፈው። የአርጀንቲን ደጋፊ ነው እንዴ? አይ ዝላይ ተለያየን። አርጀንቲኖች እኮ ጥቁር አይወዱም፣ ዘረኞች ናቸው። አንድ እንኳን ጥቁር ተጫዋች የላቸውም። ጥላቸው በይው ጥቁር አይወዱም። እንደው አውርጄ እንዳልፈጠፈጥ ስለ ኳስ አታወራብኝ። እዚህ ቃል ኳስ አልወድም እኔ ማርያም። እሺ ከዛ ቢኒ ከዛ ሳውራ እስኪ ጉድ ሁሉ ታሪክ እያለ ነው አሁን እኔ ዝም ብሎ የሚገባው። እኔ ወንድሞች የራሱ ዝም ብዬ ባገባት ይቀቅሉኛል። የጎረቤት ልጆች ይለመናሉ ለዘፈኑ፣ ለቤተሰቦቻቸው ይነገራል። እኛ ጋር ቢኒ ስማኝ፣ እኔ ጋር ተው አሁን አለን ግቢ ያለን፣ ግን እንኳን አይደለም ዘፈን አንድ ላይ መሰብሰብ አንችልም። አንድ ላይ ከግቢ እኛ ቤት ማነው እኔ እዛችኛይቱ ቤት አልሄድም፣ እነሱ እዛ ቤት አንሄድም። እኛ ጋር እኔ ማቀው ደመራ ተደምሮ የመስቀል ደመራ ሁላችንም ተሰብስበን 14 አባወራ አለ። 14ቱም አባወራ ይመጣል። የተከራየም እዛ ያለው ጥንስሱን ይዞ ይመጣል። ከዛ እዛ ጨዋታ አለ። አባቶችም ወንድሞችም አጎቶች አሉኝ። አባቴም አለ። ይፎክራሉ። ሴቱም ወንድም ድብልቅ ያደርገዋል። እዛ ነው ጨዋታ ያለው። ግን እኔ ይሄ ከጎረቤት ምናምን እናንተ ዝም በይ ምናምን የምትሉ ልጆች ስለማላውቅ ነው። አቡ ተሸነፋችሁ። ሁሉም ነገር አለ። ግምጃ ስለማታውቅ ነው። እሺ እኛ ጋር እንናገራለን። አሁን ተዋኩ ወደ ቄስ አምባ ነው ቄስ ሰፈር የሚባል አለ። አሁን እዛ አካባቢ አለ። ወረድ ብሎ ደርስ ወደ ገጠር ዋለ። አይ እንትናን ጠይቀው እኔ እዛው አርብ ገበያ ነኝ። እዛው አርብ ገበያ ግን የመስቀል ደመራ ጊዜ ነው እኔ ጨፍሬም ዘፈንም ምናምን ማቀው። ከዛ ውጪ
ግምጃ አታውቅም። በዛ ላይ ደግሞ ፋዘሯም ትንሽ ይቆጣል ምናምን አትወጣም። ለዛ ነው እንጂ የማታውቀው ሁሉም ነገር አለ። እሷ ደግሞ ህፃን ስለነበረች ፋዘሯም ትንሽ ይቆጣልና አትወጣም፣ ወደ ውጭ ምናምን አይወጡም። ለዛ ነው እንጂ ሁሉም ባህል አሁን ያንቺ ያልሽው በተመሳሳይ ሁሉም አለ። ምናልባት የምንለያየው ሚዜ ይገርፋል ላልሽው ላይ ይመስለኛል። ሚዜ አይገርፍም ሙሽራዋን። እኔ አልኩሽ እሱ ነው ያሳደገኝ። እሱ አሁን እዚህ ያለው እሱ ነው ያሳደገኝ ማለት ትችላለሽ። ግን እኔ ምንድነው መሰለሽ አንደኛ ነገር ከቤት አልወጣም። እንደዚህ አሁን ሰው ይሄ ሰርግ ምናምን የራሳችን ሰው ካልሆነ አይፈቀድልንም፣ አንሄድም። በዛ ላይ ትንሽም ስለሆንኩ ነው የማይሰደኝና አልሄድም። ዘፈንም አላውቅም። እንደዚህ ተሰብስበው